ሰላም ጤና ይስጥልኝ አድማጭና ተከታታዮች ውድ ቻናል ቤተሰቦች ዛሬ ሰኔ 10 ቀን 2018 ዓ.ም አዳዲስ መረጃዎችን ይዤላችሁ መጥቻለሁ። ሰላም ለኢትዮጵያና ለሕዝቦቿ ይሁን። ዋና ዋናዎቹን ላስደምጣችሁና በዝርዝር ወደምናያቸው መረጃዎች እናልፋለን። ቢቢሲ ትግረኛ በትግራይ ክልል የተፈጸመ ስላለው የግዳጅ ወታደራዊ አፈሳ አስደንጋጭ የምርመራ ሪፖርት ይዞ ወጥቷል። የኢትዮጵያ ብሔራዊ ምርጫ ቦርድ ህጋዊ እውቅናውን እየሰረዘውና በአሁኑ ወቅት የትግራይ ክልልን እያስተዳደረ የሚገኘው ህወሓት ባወጣው መግለጫ የፌዴራል መንግስት አዲስ ጦርነት ለመክፈት ሰራዊቱን ወደ ትግራይ አዋሳኝ አካባቢዎች እያንቀሳቀሰ ይገኛል ሲል መክሰሱም ተሰብቷል። ህወሓት የእስር ፊቱን ወደ እናቶች አዙሯልም እየተባለ ነው። በትግራይ እናቶች በህወሓት አመራሮች መታሰራቸውና እንግልት እየደረሰባቸው መሆኑ በከፍተኛ ሁኔታ መቀጠሉም የደረሰን መረጃ ያመለክታል። እንዲሁም የኢትዮጵያ አየር ኃይል የሀገር ሉዓላዊነት የማያስደፍር የሰማይ ላይ ጋሻ ነው ሲል ሌተናንት ጄኔራል ይልማ መርዳሳ የተናገረው ዝርዝር መረጃም አለን። አብረን ነው የሚሆነው። የአዲሱ አዋጅ ዓላማ የትግራይን ህዝብ ህልውናና ደህንነት ማረጋገጥ ነው ሲሉም አቶ አማኑኤል አሰፋ ገልጸዋል። ከጊዜው አስተዳደሩ ስልጣኑን ነጥቆ በዶክተር ደብረጽዮን ገብረሚካኤል የተመሰረተው የትግራይ ክልል መንግስት አዲስ አዋጅ ማውጣቱን ተከትሎ ይህን አዋጅ በተመለከተ በዛሬው ዕለት በመቀሌ ከክልሉ የፍትህና የጸጥታ አካላት ጋር ውይይት መካሄዱም መረጃ ደርሶናል። በዝርዝር ምናምን የሚሆነው እስከ ዝግጅታችን ፍጻሜ ድረስ አብራችሁን ቆዩ። በቅድሚያ ወደምናየው ዝርዝር መረጃችን እንለፍ። የኢትዮጵያ አየር ኃይል የሀገር ሉዓላዊነትን የማያስደፍር የሰማይ ላይ ጋሻ ነው ሲሉ ሌተናንት ጄኔራል ይልማ መርዳሳ ተናግረዋል። የፌዴራል አየር ኃይል ዋና አዛዥ ሌተናንት ጄኔራል ይልማ መርዳሳ ሀገርን ከባዕዳን ወረራና ከባንዳዎች ሴራ የሚከላከል ዘመናዊ የቴክኖሎጂ የታጠቀና የማይበገር የአየር ኃይል መገንባቱን አረጋግጧል። የኢትዮጵያ አየር ኃይል የሀገር ሉዓላዊነትን የማያስደፍር የሰማይ ላይ ጋሻ ሆኗል ያሉት ዋና አዛዡ በቴክኖሎጂ የላቀ በስነ ልቦና የጠነከረ ለሀገር ክብር መስዋዕትነት ለመክፈል ዝግጁ የሆነና የጠላትን አእምሮ የሚጠላ ጀግና ሰራዊት መገንባቱንም ተናግረዋል። ሌተናንት ጄኔራል ይልማ እንደገለጹት የአየር ኃይሉ የውጊያ ዝግጅት ቀዳሚ ዓላማ ውጊያን ከሩቅ ማስቀረት ነው ሲሉም ተደምጧል። ሆኖም ጠላት የሰላም አማራጭ ችላ ብሎ ወደ ውጊያ ከገባ የአየር ኃይላችን የጠላትን ህልውና እስከ ወዲያኛው የሚያከስም አስተማማኝ መቺ ኃይል መሆኑን በተግባር ያረጋግጣል ሲሉም አስገንዝበዋል። የጦር መሪ ቀዳሚ ኃላፊነት በሰላም ጊዜ ሰራዊትን ለውጊያ ዝግጁ ማድረግ፣ ጦርነት ካጋጠመ ድል መቀዳጀት እንደሆነ ያብራሩት ሌተናንት ጄኔራል ይልማ ሀገር የምትጸናው በዘመናዊነት በተደራጀ በሰለጠነ በታጠቀና ብቁ በሆነ ጀግና ሰራዊት እንደሆነም አስረድተዋል። የአየር ኃይሉ ዘላቂ የተቋም ግንባታ በቴክኖሎጂ ሽግግር በዲጂታል ስልጠና አሰራሮች እንዲሁም በዘመናዊ የአቪዬሽን ቴክኖሎጂዎችና የጦር ትጥቆች የታጀበ መሆኑ ተቋሙን በቀጠናው የማይበገርና አስተማማኝ ኃይል እንዳደረገውም ገልጸዋል። ጀግኖች አብራሪዎቻችንና ቴክኖሎጂያችን የኢትዮጵያን ሰማይ በንቃት በመጠበቅ ላይ ይገኛል ያሉት ዋና አዛዡ ተቋሙ አሁን ላይ በዘመናዊ አውሮፕላኖችና ሄሊኮፕተሮች የታገዘ ፈጣን የአየር ስምሪትና የላቀ ሎጂስቲክሳዊ አቅም መገንባቱንም አብራርተዋል። ወደ ሌላኛው ዝርዝር መረጃ ስናልፍ የአዲሱ አዋጅ ዓላማ የትግራይን ህዝብ ህልውናና ደህንነት ማረጋገጥ ነው ሲሉ አቶ አማኑኤል አሰፋ ገልጸዋል። ከጊዜው አስተዳደሩ ስልጣኑን ነጥቆ በዶክተር ደብረጽዮን ገብረሚካኤል የተመሰረተው የትግራይ ክልል መንግስት አዲስ አዋጅ ማውጣቱ ይታወቃል። ይህንን አዋጅ በተመለከተ በዛሬው ዕለት በመቀሌ ከክልሉ የፍትህና የጸጥታ አካላት ጋር ውይይት መካሄዱ ተዘግቧል። ከተለያዩ የክልል ዞኖች ከተውጣጡ የፍትህ የጸጥታ አካላት ጋር በተደረገው በዚህ ውይይት ማብራሪያ የሰጡት የክልሉ ምክትል ፕሬዝዳንትና የፍትህ ቢሮ ኃላፊ የሆኑት አቶ አማኑኤል አሰፋ ናቸው። ሲናገሩም ህወሓት ተፈጥሯዊ መብት ነው፣ ይህንን መብት ለማስጠበቅ ግን ህግ ያስፈልጋልን ብለዋል። አቶ አማኑኤል ጨምረውም የዚህ አዋጅ ዓላማ የትግራይን ህዝብ ህልውናና ደህንነት ማረጋገጥ ነው። የትግራይ ህዝብ ሰብአዊና ዲሞክራሲያዊ መብቶች አደጋ ላይ ወድቀዋል። እናም አቅማችንን በሚገባ ለመጠቀም የሚያስችል ህግ ማውጣት አስፈልጓል። የትግራይ ህዝብ ምንም አይነት ልዩነት ቢኖርበትም ለህልውናውና ለደህንነቱ በጋራ መታገል ይኖርበታል በማለትም አስረድተዋል። ይህ አዲሱ ህግ አስገዳጅ ወታደራዊ ምልመላን የሚያካትት ከመሆኑም በላይ እስከ ሞት ድረስ ቅጣት የሚጥል መሆኑንም ጠቁሟል። በሌላ መረጃ ህወሓት የእስር ፊቱን ወደ እናቶች አዙሯል እየተባለ ነው። በትግራይ እናቶች በህወሓት አመራሮች መታሰራቸውና እንግልት እየደረሰባቸው መሆኑ በከፍተኛ ሁኔታ ቀጥሏል። የእናት ቤት ምሰሶ የሰላም የፍቅር ተምሳሌት ናት። ነገር ግን ዛሬ በትግራይ ውስጥ እናቶች የፖለቲካ ጭቆና ቀጥተኛ ሰለባ እየሆኑ ይገኛሉ። መብትን በነጻነት የመጠየቅ መብት በመታፈኑ ድምጻቸውን ያሰሙ እናቶች ያለምንም ህግ አሰራር በእስር ቤት እየታጎሩ ነው። ይህ እናቶችን በማሰር የመዝራት ስልት ህወሓትን የመጨረሻ የፖለቲካ መውደቅና የሞራል ክስረት የሚያሳይ ነው ሲሉ የሰብአዊ ተሟጋቾች እየገለጹ ይገኛሉ። የውስጥ ምንጮች እንደሚያመላክቱት የአዲስ የእስር ማዕበል በተለይም በማህበራዊና ፖለቲካዊ እንቅስቃሴዎች ላይ ድምጻቸውን በሚያሰሙና መብታቸውን በሚጠይቁ እናቶች ላይ ያነጣጠረ ሆኗል። ከዚህ ቀደም በወጣቶችና በፖለቲካ ንቁ ተሳትፎ ባላቸው ግለሰቦች ላይ ያተኮረው ጫና
አሁን ላይ በቀጥታ ወደ እናቶች መዞሩ ህዝባዊ ቁጣን ቀስቅሷል እየተባለ ይገኛል። አገዛዙ በክልሉ እያጋጠመው ያለውን ህዝባዊ ቅሬታና ተቃውሞ ለመቆጣጠር የፍርሃት ድባብ ለመፍጠር እናቶችን እንደ መሳሪያ እየተጠቀመ ይገኛልም ተብሏል። በዚህ ህወሓት ድርጊት ምክንያት ያለምንም ቅድመ ሁኔታ መፍትሄ ሊበጅለት ይገባልም እየተባለ ይገኛል። ከዚሁ ጋር በተያያዘ የኢትዮጵያ ብሔራዊ ምርጫ ቦርድ ህጋዊ እውቅናውን የሰረዘውና በአሁኑ ወቅት የትግራይ ክልልን እያስተዳደረ የሚገኘው ህወሓት በወጣው መግለጫ የፌዴራል መንግስቱ አዲስ ጦርነት ለመክፈት ሰራዊቱን ወደ ትግራይ አዋሳኝ አካባቢዎች እያንቀሳቀሰ ይገኛል ሲልም ከሷል። ድርጅቱ በመግለጫው የፌዴራል መንግስቱ ተደጋጋሚ የድሮን ጥቃቶችን እየፈጸመ መሆኑን በመጥቀስ ጥቃት የሚሰነዝር ከሆነ ራሱን የመከላከል እርምጃ እንደሚወስድ በይፋ አስታውቋል። ህወሓት በመግለጫው በህልውናችን ላይ ለሚቃጣ ማንኛውም ዘመቻ ራሳችንን የመከላከል ተፈጥሯዊ መብት አለን ያለ ሲሆን ህልውናውን ለማረጋገጥ ዛሬም እንደ ትላንቱ በጽናት እታገላለሁ ሲል ገልጿል። ድርጅቱ አክሎም የሚያካሄደውን ትግል ፍትሐዊ እንደሆነና ውጤቱን በአሸናፊነት እንደሚጠና ፍጹም እምነት እንዳለው የገለጸ ሲሆን በህወሓትና በፌዴራል መንግስቱ መካከል ያለው የቆየ አለመግባባት ዳግም ወደ ግጭት ሊያመራ እንደሚችል የፖለቲካ ተንታኞችም ስጋታቸውን እየገለጹ ቆይተዋል። ይሁን እንጂ እስካሁን ድረስ የፌዴራል መንግስት ከህወሓት በኩል ለቀረቡለት ክሶችና ስለተባለው የጦር እንቅስቃሴ የሰጠው ይፋዊ ምላሽም የለም። ህወሓት በመግለጫው የፌዴራል መንግስቱ ጥቃትን ለመከላከል እንደሚታገል ቢገልጽም ይህን አዲስ እንቅስቃሴ የራስን እድል በራስ የመወሰን መብት ለማረጋገጥ የሚደረግ ትግል ሲልም ገልጾታል። እስካሁን ድረስ ጦርነት ያልተቀሰቀሰው በእኛ ትዕግስት ምክንያት ነው ያለው ህወሓት ይልቁንም የፌዴራል መንግስት እኛን በጦርነት ተንኮሳ እየከሰሰ ይገኛል ሲል ወንጅሏል። ይህ የህወሓት መግለጫ ያወጣው በቀድሞ የናይጄሪያ ፕሬዝዳንት ኦሉሴጉን ኦባሳንጆ መሪነት እንዲሁም በአውሮፓ ህብረት በአሜሪካና በአፍሪካ ህብረት ድጋፍ ሰጭነት የተጀመረው የሽምግልናና የሰላም ሂደት ባለፉት ቀናት ጥረት እየተደረገበት ባለበት ወቅት መሆኑ ጉዳዩን አሳሳቢ አድርጎታል ነው የተባለው። ወደ መጨረሻው መረጃችን ስናልፍ ቢቢሲ ትግረኛ በትግራይ ክልል እየተፈጸመ ስላለው የግዳጅ ወታደራዊ አፈሳ አስደንጋጭ የምርመራ ሪፖርት ይዞ መውጣቱ ተሰምቷል። በወርቅ መውጫ ስፍራዎችና በሌሎች ስፍራዎች እየተፈጸመ ያለውን አፈሳ በዝርዝር የሚዳስሰው ዘገባው ከህወሓት ታጣቂዎች ባለፈ ጭምብል ያጠለቁ ታጣቂዎችን በንጹሃን ላይ እርምጃ እየወሰዱ እንደሚገኝም ጠቅሷል። እዚህ ጭምብል ያጠለቁ ታጣቂዎች ህወሓት ወታደሮች ስለመሆናቸውም ግን አልታወቀም ተብሏል። በአቢ አዲ ከተማ አቅራቢያ በሚገኝ ሁለት የወርቅ ማዕድን ማውጫ አባግባና ሩባዛ ከሚባሉ አካባቢዎች የትግራይ ኃይሎች አርሚ 60 አባላትና ፊታቸውን የሸፈኑ ታጣቂዎች ከ700 ሰዎች በላይ እንዳፈሱ ቢቢሲ ትግረኛ ከተጎጂዎችና ከተጎጂ ቤተሰቦች መረጃ አግኝቻለሁ ሲልም አጋርቷል። ለሰዓቱ ይዤላችሁ የመጣው አዳዲስ መረጃ ይመስላል። በሌሎች አዳዲስ መረጃዎች መለስ ነው የሚሆነው። እስከዛው ግን መልካም ጊዜ